ሰላም ጤና ይስጥልን የተወደዳችሁ ክቡራትና ክቡራን ለታዊ ስፖርት ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረሳቸውን ይቀጥላሉ። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ዮሐንስ ባይሳ ከኔ ጋር ቆይታ እንድታደርጉ በአክብሮት ጋብዛለሁ። ዛሬ ዓለም ሁሉ ስለ ትንሹ ልጅ ያወራል። በዚች ምድር ላይ እንደሱ አይነት ተአምረኛ ተጫዋች ለማግኘት 100 ዓመታትን መጠበቅ ያስፈልጋል ይላሉ የእግር ኳስ ተንታኞች። በእርግጥም ኳስ ወዳጇን አግኝታለች ቢባልም እውነት አለው። ለሙኒ ተአምረኛ አርጀንቲናዊ ሊዮኔል ሜሲ ማን ነው? በዛሬ ፕሮግራሜ ስለምታተኛው ሊዮኔል ሜሲ ማንነት ዳስሳለሁ። ከኔ ጋር ቆይታ እንድታደርጉ በአክብሮት ጋብዛለሁ። ሊዮኔል አንድሬስ ሜሲ ገና በ18 ዓመቱ ነበር አዲሱ የእግር ኳስ ነብይ እንደሚሆን የተነበየለት። ታዋቂ የሚባሉ ታላላቅ የእግር ኳስ ተንታኞች ሁሉ ቀጣዩ አልጋ ወራሻቸው እንደሚሆንም ቀድመው ተንብየውለታል። ሊዮኔል ሜሲንም አዲሱ ማራዶና በማለትም ሲያሞካሹት ነበር። እስካሁን ድረስም ከነሙሉ የኔትስና ክፍሉ የተቀመጠው የኦሪጂናል የኳስ ጥበበኛ ዲያጎ አርማንዶ ማራዶና እንኳን እሱ ከሌሎች ሁሉ የተለየ ነው ሲል አድናቆቱን ችሯል። ሙሴት መልማር ሪከልሜ ወይ ደግሞ ከና አሌክሳንድሮ እሱ የተለየ ተጫዋች ነው። ልዩ ማርሽ የተገጠመለት የኳስ መኪና ነው። ፍጥነቱ ራሱ አስገራሚ ነው። እኔን በጣም የሚያስገርመኝ ነገር ቢኖር ኳስን ሲቆጣጠር ምንም ችግር የለበትም። ኳስ እግሩ ላይ እንደተለጠፈች ትቀራለች። እግሩ ጋር እንደማስትሽ ተጣብቃ እሱ እንዳደረጋት ስትሆን ትታያለች። ይህ ብቻውን ከሌሎች የተለየ ያደርገዋል ሲል ማራዶና ስለ ትንሹ ልጅ አስተያየቱን ሰጥቷል። የማራዶና አስተያየት በዚህ ብቻ በቃም። ሊዮኔል ሜሲ በአመቱ እያሳያለ እንቅስቃሴ በሙሉ የሱን የትናንትና ትዝታን እንደሚቀሰቅስበትም ጭምር ያስረዳል። ሜሲ ገና ጅምሩን አሳየን እንጂ የእግር ኳስ ጫፉን አላሳይም የሚለው ማራዶና ታዲያ የኔን ብዙ ነገሮችን በእርሱ ላይ እመለከታለሁ። ነገር ግን ማለት ሜሲ ከማራዶና ያነሰ ወይም ደግሞ የበለጠ ማለት ላይሆን ይችላል። እሱ በራሱ መንገድ ሜሲን ሆኖ በመውጣት በዓለም እግር ኳስ ላይ መንገስ የሚችል አዲስ ነብይ ይመስለኛል በማለትም የዓለምን መንፈስ ለመቆጣጠር የሚያስችል ልዩ ብቃት እንዳለው ምስክርነቱን ይሰጣል። የወቅቱ የባርሴሎና ኮከብ ሊዮኔል አንድሬስ ሜሲ በቅርብ ቀን ወደ አርጀንቲና በመጓዝ ላናቾ ዱኔዜ በተሰኘው የማራዶና ቴሌቪዥን ቶክ ሾው ላይ አንድ ወቅት ቀርቦ ነበር። በወጣቱም እንቅስቃሴ ሁልጊዜም እንደሚገርም የሚናገረው ማራዶና ታዲያ ወጣቱን በብዙ ሚሊዮኖች በሚቆጠሩ ፕሮግራሙ ታዳሚያን መካከል ያስተዋወቀው በሚገርም ቋንቋ ነበር። we have seen the guy he's going to sit in my place in Argentinian football and his name is ሊዮኔል ሜሲ። በአርጀንቲና እግር ኳስ ታሪክ ውስጥ የኔን ቦታ ለመውረስ በመጓዝ ላለው ወጣት ተመለከቱ። ስሙም ሜሲ ይባላል ነበር ያለው። ከንጉሳዊ አድናቆቱ ንግግሩ ኋላ ሜሲ ፊቱን በፈገግታ እንደተሞላ ወደ መድረኩ ወጣ። ከዚያም ከማራዶና ጋር ተቃቀፈ። ታላቁ የኳስ ጥበበኛ ዲያጎ አርማንዶ ማራዶና እንግዳውን ካስቀመጠ በኋላ ንግግሩን በመቀጠል ይህ ታላቅ ተጫዋች የተገኘው ከውዱ ሀገራችን የአርጀንቲና ምድር ነው። እንቅስቃሴውን ከተመለከታችሁ በብዙ ነገሩ ከኔ ጋር ይመሳሰላል። ሰማይና ነጩን የአርጀንቲና ብሔራዊ ቡድን መለያ ለብሶ ስመለከተው ራሴ ወደ ወጣትነት ተመልሼ ሜዳ የገባው ያህል ይሰማኛል። ልብ ብላችሁ ካስተዋላችሁ በአሁኑ ወቅት በዓለም ላይ ሌሎች ተጫዋቾች ጋር የሌለ እሱ ጋር ግን ሞልቶ የተትረፈረፈ የተወሰኑ ልዩ ክህሎቶች እንዳሉ ትረዳላችሁ። በአሁኑ ሰዓት በዓለም ላይ ሁለት ዓለማችን ምርጥ ተጫዋቾችን ስንጠራለን ካላችሁ እንጠራላችሁ ምንም ሳለመነታ ሜሲንና ሜሲን ነው ብሏል። ሜሲ የባርሴሎና ቡድን ተጫዋች ነበር። ነገር ግን እየተቀየረ በመግባት ለዋናው ቡድን ይጫወት ነበር። እድሜውም 17 ሆኖ ሳለ ለዋናው የባርሴሎና ቡድን በጨዋታዎች ላይ የተሰለፈባቸው ደቂቃዎች 77 በደረሱበትም ወቅት በባርሳ መለያ በፕሪሚየር ሊጋው ጎል አስቆጥሯል። በዚህም በትንሽ ጎል ለማስቆጠር የቻለ ተጫዋች በመባል አዲስ ሪካርድ በመያዝ ስሙን በወርቅ ቀለም ለማጻፍ ችሏል። ሜሲ በዚህ በትንሽ እድሜው በርካታ ሪካርዶችን ማስመዝገቡን ቀጥሏል። በዩሮ 2005 በሆላንድ አስተናጋጅነት በተደረገው ከ20 ዓመት በታች የዓለም እግር ኳስ ዋንጫ ላይ ወጣቶች ዋንጫ ላይ የሀገሩን ወጣት ብሔራዊ ቡድን በአምበልነት እየመራ በመቅረብ ዋንጫ ለማንሳት ችሏል። እሱ በግሉ ከ6 ጨዋታዎች 7 ጎሎችን ከመረብ በማሳረፍ ኮከብ ጎል አግቢ ሆኖ ሲጨርስ ኮከብ ተጫዋችን በመሆን የጥምር ድል ባለቤት ለመሆን ችሏል።
ሜሲ በዚህ በትንሽ እድሜው በርካታ ሪኮርዶችን ከማስመዝገቡም በተጨማሪም ራሱን እንደ ሱፐርስታር አይቆጥርም። አሁንም ቢሆን መስራት እንዳለበት ይሰማዋል። መኖሪያ ቤቱ የሚገኘው ከኑ ካምፕ ስቴዲየም አጠገብ ሲሆን መደበኛ ልምምዱን ሰርቶ ቤቱ ከተመለሰ በኋላም ተጨማሪ ልምምዶችን ግቢ ውስጥ ይሰራል። ሁልጊዜም አዳዲስ ነገሮችን ለማወቅ ስለሚፈልግ ከታላላቆቹ ለመማር ይጥራል። እነርሱም በደስታ ይረዱታል። ባለፈው ዓመት ይመረው እንደተለመደው ሜዳ ላይ ልምምዱን ሰርቶ በመዘጋጀት ላይ ሳለ በስፓኒሽኛ ቋንቋ ሺፎንዶ የሚል የጥሪ ድምጽ ሰማ። ትርጉሙም እንዴት ነው ጓደኛ የሚል ነበር። ሜሲም ጥሪውን ወደ ሰማበት አቅጣጫ ፊቱን ሲያዞር ብራዚላዊ ጥበበኛ ሮናልዲኖ እየሳቀ ወደ እርሱ ሲመጣ ተመለከተው። ሮና ለዚህ ተጫዋች ያለው ፍቅር ከሌሎች ሁሉ የባርሰሎና ተጫዋቾች የተለየ ነው። ሲጠራም ታናሽ ወንድሜ እያለ ነው። ባገኘ አጋጣሚ ሲንከባከበው ይታያል። የቡድኑ አንጋፋና ታዋቂ ተጫዋቾች በአንደኛው የመልበሻ ክፍል ሲጠቀሙ፣ አዳዲስ ገቢዎችና ነባሮች ደግሞ ሌላ በጠባቡ የመልበሻ ክፍል ላይ ነው የሚጠቀሙት። ሜሲ የሚጠቀም የነበረው በዚህ ስፍራ ላይ ነበር። ነገር ግን ሮና ይህ ተጫዋች በውስጡ የሱፐርስታርነት ስሜት እንዲሰማው ስለሚፈልግ ከመልበሻ ክፍል ኃላፊዎች ጋር በመነጋገር እሱ ከዴኮና ከዣቢ አጠገብ ባለው የመልበሻ ክፍል እንዲጠቀም አድርጎታል። ሊዮኔል አንድሬስ ሜሲ የዓለማችን የባላንዶር 4 ጊዜ አሸናፊ የምንም ጊዜ ኮከብ ግባግቢ በመሆን በገርድ ሙለር ተይዞ የነበረውን የጎል ሪካርድ በራሱ በመያዝ አሁን በዓለማችን አቻና ተወዳዳሪ ያልተገኘለት ሊዮኔል አንድሬስ ሜሲ ዓለምን ምን ያሳያችሁን? ዓለምስ ከሜሲ ምን ይጠብቅ?